አንድ የታወቀ ሀብታም አለ አረብ ሀገር ላይ አንድ ኢንተርቪው ሲያደርጉት ሀብት አልነበረውም። ድንገት አላህ እንዲሁ ደፋለት ላዩ ላይ እንደ ዝናብ እንዲፈሰሰ ላዩ ላይ እና ኢንተርቪው ያደረጉት ማ ሲሩል በረካ ፊ ሐያቲክ አሉት። አንተ ሐያትህ ላይ እንዲህ የርዝቁ በረካ ሚስጥሩ ምንድነው ንገረን አሉት። ሰውየውም ቀለል ያለ ሰው ነው። ሪዝቅ መቅሱም ነው አለ አላህ። መቅሱም ወሪዝቁከ መቅሱም መዐል አጀል። ግን አንዳንድ ሰበቦች አሉ አለ በረካ የአባት እናት ሐቅ ነው። ኡመክ ثم ኡመክ ثم ኡመክ ሶስቴ ከዛ በኋላ የአባት አይደል አባትም አደራ ይላል። ከአባቴ ጋር ይሄን አለ 14 19 ሂጅሪያ ላይ የመጨረሻ ጉዞአችን ነበር አለ። መኪና ላይ ጎኔ ላይ ቁጭ ብለዋል አባቴ። አባቱን የሚኻድም ልጅ እናንተም ስለሚጠቅማችሁ ነው ልጆች ይላል። የመጨረሻ ጉዞ ይመስለኛል አለ። እየሄድን አለ አባቴ ሳሚሕኒ አለ ተቅሲር አልኩት አለ አባቴ አውፍ በለኝ በሐያቴ ያጓደልኩት ነገር ካለ አውፍ በለኝ አልኩት አባቴ። ታውቃላችሁ አባት ምን እንዳለው? ሰሉ ዐለ ነቢ አሽሀዱ ቢላህ አነከ ማ ኸሰርተኒ። አላህ ለእኛም እንዲህ የሚመሰክሩ አላህ ያድርጋቸው አኺራ ላይ። የእናት ክስ ከባድ እኮ ነው። እናት አባት የግስሩ ሼኽ ምን ይመክሩ ነበር? ይሄ ሰላትና የእናት ሐቅ አደራ ይሉ ነበር። ቀብርም አይታለፍም ይሉ ነበር። እመሰክራለሁ አለ አሽሀዱ ቢላህ አላጓደልክም አሉኛል። አሁን ይታየኛል አለ። ይሄን ሲናገር እያለቀሰ ነው የሚናገረው ይሄ ሰውዬው ሀብታም። አባቴ እጃቸውን ሲዘረጉ አሁን ፊቴ ላይ መጣብኛል። እጃቸውን ዘርግተው አላሁመ ሱብ ዐለይሂ ሪዝቀ ሰብ አሉኛል። ሪዝቅን እንዲህ ላዩ ላይ ድፋበት አለኛል አባቴ እኔ ላይ። አሁን በዛ ሰዓት ገንዘብ ይለኛል። መቼ ነው ይሄ ቢሆነው? ገርሞታል። አሚን አለ። አባቴ ወደ አኺራ ሄደ። ከተወሰነ ጊዜ በኋላ አላህ እንደ ዝናብ ላዩ ላይ ደፋበታል ሪዝቁን። አያ አባት